አሁን ጫማና ልብስ ይዤልሽ እመጣለሁ። እሺ አይዞሽ። ያው እነዚህን አድርገችው። እሺ እኔ አሁን ሱቅ ደርሼ ስለምመጣ እስከዛን ድረስ አሁን ቶሎ እመጣለሁ እንዳይደብርሽ። እሺ ይሄ እንዳንቺ ቤት ያቺ። እሺ ወንድሜ አንቺ ወንድሜ ጭራሽ ደግሞ ከሌቱ ጋር የሚያንቺ ቀጥሽ ምንድነው? ይሄኔ ልጅ ብትኖር ከሷ ባሻለ ነበር እኮ። ልጄን ጎዳኋት። አሁንስ አልቻልኩም። ልጄን ጎድቻታለሁ። ይሄን እንደዚህ አይነት ብቸኝነት አይሰማኝም ነበር። ይሄንስ ምን ሆና ይሆን? ምን ገጥሟት ይሆን? በዚህ ዘመን ጥሩ አላደረኩም፣ መልካም አላደረኩም። ምን እንደማደርግ እራሱ እኮ ተከባሪ። ብቸኝነት ለካ እንዲህ ያስጠላል። ልጄስ አሁን መንገድ ላይ ወድቃ አንድ ነገር ሆና ቢሆንስ? ምኑን አውቄ ተቀመጥኩት? ምኑን አውቄ ቤት ውስጥ ተቀመጡ? በቃ እስኪ ሄጄ ልፈልጋት። ልጄን መፈለግ አለብኝ። ልጄን ሄጄ መፈለግ አለብኝ። ሁሉ ነገር ለካ ካለሷ ያምር። ከሷ ጋር ይሻለኝ፣ ፈልጋት ይሻለኝ። ልሂድ እስኪ። እንዴት ነሽ? ደህና ነኝ። ደህና ነሽ? አለሁ። ስሚኝማ፣ ከተመቸሽ መገናኘት እንችላለን እኮ ዛሬ ብዬሽ አስባለሁ። በቃ እኔ አንድ በጣም የምወስድሽ ቦታ አለ፣ እዛ እንገናኛለን። እሺ ደውይልኝ።
ሄሎ ያልሽኝ ቦታ እኮ ቆሜ እየጠበኩሽ ነው። የቱ ጋር ነው ቦታው? ደግሞ ጠፋብኝ። ደረስሽ እንዴ? ያልሽኝ ቦታ ነው። በቃ ቆመሽ ጠብቂኝ። በቃ ነው ይሻብኝ። እሺ ዛሬ አንድ ጊዜ እናሳልፋለን። ተስፋ አደርጋለሁ። ጣጣ የለውም። አሪፍ ነው በጣም የምፈልገው ቦታ አይደል እንዴ? የምትፈልጊ አይነት ነው። አሪፍ ገማሽ ነኝ ማለት ነው። እና እንዴት ነው ትሞክሪያለሽ ምናምን ነገር? እኪ ያሳስብሽ እንደዚህ ነው እንደታሰብ እኔ የት መሄጃ አለኝ? ክላስሽ ምናምን ደስ ትላለች። እኔም በጣም ነው የምወዳት። እንደምን መቼም አዲስ አይደለሽም ማለት መሆኑም የለብሽም። ጊዜያችንን እንደዚህ ካላጠፋን በምን እናጠፋለን? እንዴ ሲጀመር አይገኝም እንደዚህ ያለ በእድሜሽ ፈታ ብለሽ ማለት ነው። ከድብርት ነው ያወጣሽ። በጣም ደብሮሽ ነበር እንዴ? እና ምንድን ነው ስራሽ? እናማ ምን ስራ አለኝ ብለሽ ነው? ቁጭ ብዬ ሙሉ ሲገኝ ፈታ እላለሁ በቃ። ምን ሲገኝ? በላ ሲገኝ ነው። የደሃ ልጅ ነሽ እንዴ? ያው ወንድሜ ይሰራል። እድለኛ ነሽ። ከሰው ጋር ነው የምትኖሪው? የሆነ አንድ አስቸጋሪ ወንድም አለኝ። በወጣው በገባው ቁጥር ዝም ብሎ ነው የሚመክረኝ። ምክር? አይ ዝም ብሎ ነው የሚመክርሽ? ተይ ስልችት ነው ያለኝ። ከዛ ድብርት ነው ያወጣሽኝ። ምን እንደሚልሽ? ኧረ ሙድሽን ተይ። ያስቸገረሽ ነው እንዴ? አይ ተይማ ኖርማል ነው። ለምጄዋለሁ። መልመድም አለብሽ። ከዚህ በኋላ ደግሞ አያሳስብም። አብረን ፈታ እንዳለንሽ። ኧረ ችግር የለውም። እኔም የኔ ቦታ ወስድሻለሁ። አንቺ ፈታ የምትይበት አለ አይደል? ትወስጂኛለሽ ነው ማለት በቃ እዚህ እየመጣሽ ሲደብርሽ ምናምን ብቻሽን ፈታ በይሽ። እኔ ቁልፍ ሰጥሻለሁ። ትፍትት ትያለሽ። ኦኬ ስራ ምናምን አለሽ እንደ አንቺ? ኧረ የለኝም። እናቴ ባለ ሀብት አግብታ ዱባይ ሄዳለች። ታድለሻል። ታዲያ በእሷ ገንዘብ ነው ፈታ የምለው። አይመችሽ። ቆንጆ ትንሽ ያንሽብኝ እኔም ይኸው ስራ ፈልጌ አጣሁና ይኸው መጣሁልሽ እና ድኛለሁ አሁን
ጓደኞቼ እኮ እሱ ደህና ነኝ እሺ እንዲህ ነው አንቺ ደህና ነሽ ግን እኔማ አውጥቻለሁ ቤዛ የምትባል ልጅ ጠፋች። ልጄ ጠፍታብኝ ነው። ቤዛ የምትባል ልጅ ጠፍታብኝ ነው። እባካችሁ አይታችኋት እንደሆነ መንገድ ላይ ቤዛ የምትባል እንደው እባካችሁ ልጆቼ ካያችሁ እንደው ልጆቼ ካያችሁ ቤዛ የምትባል ጠይም ልጅ ነች። ልጆቼ ረዘም ያለች እኛ እንፈልጋት ነው እራሱ ፈልጋት ምን ልጅ ሆነች እንደኛ ምን ስላጣኋት ከቤት ተጣልታብኝ ነው። ልጆቼ ካያችሁ እባካችሁ ካያችሁ ንገሩኝ። አላየንም በቃ እባካችሁ ንገሩኝ። እኮ የሚያስለምን ነገር አይደለም እንዴ ኑሮ ነው ያባል እንዴ ምን ሲጀምር የምትለው ነገር ገብቶሻል? ረጋበይ ምንም አልፈልግም። ምን ሆነሽ ነው? አንተም ፈልግ ነው። ኧረ ምንም አልፈልግሽም። ረጋበይ ማን የተከተለኝ ነው ባለ? ኧረ ማንም የለም፣ እኔ ብቻዬን ነኝ። ማንም የለም ሌላ። ረጋበይ ምን ሆነሽ ነው? ምን ሆነሽ ነው? ረጋበይ ነው ብቻሽን እዚህ ተወሱስ ታሪኩ ረጅም ነው። ታሪኩ ረጅም ነው። ምነው ብቻሽን ጫካ ላይ በጣም ረጅም
አንተ ግን እንደ መጣፍ እዚህ ጋር እኔ ብቻሽን እኮ ጫካ ላይ ስትሆኚ ምን ሆና ነው ብዬ ለማየት ሲል አንቺ ደነገጥሽ። እኛ ነገር ማንም እየተከተለ ኧረ ማንም የለም። እኔ ብቻሽን ምን ሆነሽ ነው ብዬ አንቺን ለማየት ስመጣ አንቺ ደነገጥሽ። ኧረ ለምንም አይደለም። ስትሯሯጪ አይቼሽ ነው። ለምንድን ነው ብቻሽን? ደግሞ በዛ ላይ ባዶ እግርሽ ነው ያለሽ ነው። ተወሱ ታሪኩ ነሽ። እኔ እኮ ላግዝሽ አስቤ ነበር። አንቺ ግን የተሯሯጥሽ በጣም በባዶ እግርሽ። ኧረ በፍጹም ማንም አልተከተለሽም። ተምረና? አዎ። መተዋወቅ እንችላለን? ቤዛ እባላለሁ። እኔ ዳንኤል እባላለሁ። አመሰግናለሁ። ወይ ወደ ውስጥ ላይ እንደዚህ አድርጋ አገኛታለሁ፣ እሰራላታለሁ፣ እኔ እሰራላታለሁ። እሰራላታለሁ፣ ለእሷማ እሰራላታለሁ። ጠጡ፣ ኧረ ጠጡ። አሁን አገኛታለሁ እሷን። በደንብ አዎ፣ ጠጡ በደንብ ተጫወቱ። አላገባችሁ እንዴ? ተጫወቱ። ኧረ እኔ እናንተን አይደለም እንዴ? እናንተማ ውድ ጓደኞቼ እንዴ መልካም ቦታ የምትመሩኝ እኔማ እሷን ነው እሰራላታለሁ። እኔ እናንተን ለማስደንገጥ ፈልጌ አይደለም። እኔ እሰራላታለሁ። አትመጣም እንዴ? አትመጣም? ኧረ ትመጣለች። አለቃትም። ኧረ እናንተን አይደለም። እናንተማ ውድ ጓደኞቼ ናችሁ እናንተ።
እጅናት እንዲያማታ ገሊላ ገርሽ ነበር ምን ነው ሻለቀ ተመሳሳይ ነው አላቃት እቺማ ምን ያውድ ነገር ናት ሳትሆን አቀርብ ደግሞ እኮ ድንጋይ በጆ ይዛለች ድንጋዩን እኮ ወርውራብላለች በቃ ሲጀመር ብትላት እቺማ ጤነኛ አይደለችም ደግሞ ገሊላ ገርሽ አያት እቺን አይተኮነ አያት እቺን አግኝታ እኮ ነው እቺን አግኝታ ነው እኛን የካደችን እቺን አግኝታ ነው እቺ ይሁንች ለካ ለዛ ነው ለካ እኛን ቆይ እናገኛታለን እና ነው ትንሽ እዚች ተራ በሆነች እኛን እዚች ለማታረብ ካደችን ቆኛ እቺን አግኝታ ኧረ ወይኔ ተጨነቅሽ እኔ ማለት ነው ጓደኛ አንተ ያለኝ እና እሱ ምንም እሷ ታረገም ችግር የለም እሺ እናሳታለን ደግሞ እናገኛታለን እሺ እቺ ማተሪያዋን አግኝታ እኛን ትጠላናለች ኧረ ወይኔ ተቀቸልሽ እንዴ አውቃችኋለሁ እንደሚጠቋቆሙሽ ታውቂያለሽ እቺን አግኝተሽ ነው እኛን የካድሽው ማለት እቺ ማለት ታውቀኛለህ ስለ ሰው ማነሳታ እቺ ማን ብለን ልትይ አይችልም ሲጀመር ከሷ ጋርም ደግሞ ለመወዳደር እንኳን አቅም የላችሁ እኔ ሴት መምታት አስጠልቶኝ እንጂ አንቺ ማን ጋር ነው የምትይው እንዴ ሲጀመር ነው አንተ አቅም የምታውቅ ጥሩ ይመስለኛል ማነሽ አንቺ እናንተ ሰው ጋር አላወራም ሲጀመር አታውቃትም ተዋት በቃ በዚህኛ ሰው ብለሽ ነው Hi, Marty. Salam no? Zara debro ne berbagi salam ini beri oleh menggabzinya. Zara ki salam ini beri oleh menggabzinya. Le Zara awal.
ዛሬ ስለከፋኝ ነው። ኧረ ዛሬ በቃ ታወኛለሽ ወይ አታወኝም? ግራ ያገኘው ሄሎ ሄሎ፣ በረከት ሰላም ነው? እንዴት ነህ? የት ላገኝ? አዎ ዛሬ የት ላገኝ? አዎ ሊጋብዝ ፈልጌ ነበርኩና ለየት ላገኝ? በተለመነበት። እሺ በቃ እዛው መጣሁ። እሺ መጣሁ። እንዴ ከቤት ተባረሽ ነው እንዴ? ጫማሽን እኮ የለም፣ ልብስ ቆሽሿል ደግሞ። እንዴ እኔ ልብስ ይዤልሽ እመጣለሁ፣ ጠብቂኝ። ሰው ታንሳልኝ የፈለገ መከራ ቢመጣም እኔ ካንተ መቼም ቢሆን አልለይም። አምላኬ የፈለገ ችግር ይደራረብብኝ፣ የፈለገ ራብ ማጣት ይደራረብ እንጂ እኔ መቼም ቢሆን ካንተ አንተም ደግሞ አሳልፈ እንደማስቀኝ ቤዛ ይኸው አመጣሁልሽ። ይኸው እንዳይበርድሽ አመጣሁልሽ። በጣም ነው የማመሰግነው። ችግር የለውም። በጣም በርዶኛል። ችግር የለውም። ኧረ ችግር የለውም። ወዴት ነው የምትሄጂው? አሁን ደግሞ አንቺ የምሄድበትን ቦታ ተመናገር አለብኝ እንዴ? እንዴ 6 ሰዓት እኮ አልፏል እኮ። ምን ወዴት ነው የምትሄጂው? መሽቷል እኮ። ይሁን ታዲያ የምሄድበትን ቦታ እኮ አውቃለሁ። ሌሊት እኮ ነው፣ ጨለማ ነው እኮ፣ ውጭ እኮ ጨለማ ነው። ይሁን ታዲያ አንተን አስፈቅጄ መውጣት አለብኝ። እኔ እኮ እንኳን አድጌያለሁ፣ ትልቅ ልጅ ነኝ። ማለት እኮ አንተ ማስፈቀድ የለብኝም። እንዴት ማለት ነው? እንዴ አድጌያለሁ ልጅ ብለሽ ነው እንዴ የምትወጪው ከቤት? ማለት የምሄድበትን ቦታ ጠንቅቄ ስለማውቅ መሰለኝ። እንደፈለግሽ ነው እንዴ? በቃ እንደዚህ አንዴ ወጣ አንዴ ገባ፣ በፈለግሽበት ሰዓት የገባሽ ነው የምትወጪው? በቃ አጨቅጭኝ። እኔ ታዲያ ከአንተ ጋር ዝጋ ልጎለትልህ ነው የምፈልገው? አታፍሪም ትንሽ? እንዴ መሽቷል እኮ አንቺ። ኧረ ሰውላ ምን ሆኗል? ምን እየሆነ ነው ያለው? አይ ምን ማለት ነው? በ6 ሰዓት ላይ ሴት ልጅ ሆና እንዴት ነው ዝም ብላ የምትወጣው? አይ እኔ አይ ውስጥ አሁን መጨረሻ እንደዚህ ምን አልሽ? አራሽ ጓደኛ እንደኖርሽ ቆይ አሁን ትንሽ አረፈች እንዳትሽ ከይቶ አረች ከይቶ እንዴትሽ ምን ቀውሌ ዝም ብሎ እንደዚህ ሰላማዊ ነገር አለው፣ ደስታ አለው። አንቺ እዚህ ስንት ነገር እንዳየሁበት አንቺ ጓደኛ አረ ይሻላል እንዴ? ለምን አሁን እንደዚህ ነው? አትፈልጊ እዚህ አለ እንዴ? ወይ እግዚአብሔር ወይ ማሽ አረሽ ፈላበይ አረ ምን ችግር የለውም። ፈተሽ እንዳትፈሪ ችግር የለውም። አሁን ነው ምን ችግር አለ? ክትከንዴ ሰው ለተነሳ የሙሽ ለሙሽ ለሙሽ እኔ ጓደኛ
ጓደኛ ትጠጫሽ ነገር ነው መጠጥ ምናምን ሲጋራ ምናምን ፈልገሽ ለምጠሽ ችግር የለውም ችግር የለውም እንዳይበልሽ ጀምሮሽ ቢያንስ ትንሽ ነው እንጂ ጤነኛ ለምን ናቸው አብሮቻቸው እንደዛ የሚባል ማለት እንዴ ከዛ የሚደረገው ከዛ ትድኛለሽ። በቃ በጣም ከሁሉም በላይ የሚወድሽ አባትሽ። መዳን ማለት ምን ማለት ነው እንዴ? መዳን ማለት እንዴት ነው? መዳን ማለት ከዚህ ካለሽበት መከራ የሚያወጣሽ ካለሽበት ማቅ ውስጥ የሚያወጣሽ አንድ ስላንቺ የሚጨነቅ በሰማይ አባት አለሽ። ኧረ ዝም በይ። እኔ እዚህ ሰላማዊ ኑሮ ይኖርኳለ እንዴ? ከዚህ በላይ ሰላም አለ እንዴ? አንቺ ምን ሆነሽ ነው? ከዚህ በላይ ሰላም? ኧረ እኔ ሰላማዊ ነኝ እንዴ? እንደዚህ የሚባል እኮ ስላልገባሽ ነው እንጂ ይሄ ያለሽው ራስሽን እያታለልሽ ሌላ ሰላም ውስጥ ነው ያለሽው። ግን ከእግዚአብሔር የሆነ ሰላም ውስጥ ወይንም እዛ እኔ ወስድሻለሁ ስላንቺ የሚያስብሽ አባት አለ ያልኩት ቦታ ስላንቺ የሚጨነቅ አባት አለሽ። እኔ ልንገርሽ ጓደኛ አልፈልግም አባት እኔ ምንም አልፈልግም። ብቻዬን ፈታ ማለት ነው የምፈልገው። ተኝ እኔ ስለ ጓደኛ ስለ ቤተሰብ ነው ነገር ቤተሰባችን አለሽ በአሁኑ ጊዜ ሰው ይዞ ሄደው ምንድን ነው ሰው ነው እንዴ? አንቺ የሚወጣሽ ብቻሽን እንዴ? ምን ነው ታውቂያለሽ? አሁን አንቺ ቤተሰብ የለሽም፣ እኔም ቤተሰብ የለኝም አይደል? ግን ደግሞ ስለኛ በዚህ ሁኔታ ውስጥ ሆኖ የሚጨነቅልን በሰማይ ደግ ስለኛ የሚጨነቅ አባት አለ። ደስ አይልም? ግን እዛ መሆን አፈልጊ። ሰማይ ማለት ሰማይ ማለት ሰማይ አታውቂም? ምንድን ነው ደግሞ እሱ? እንዲህ የሚባል ማለት ነው። ዛሬ ምን ጉድ ነው የምሰማው? እስኪ አባት አለሽ ያልኩሽ እኮ ዛሬ ላይ አይታይሽም። ዛሬ ጉድ እኮ ነው። እሺ ታውቂያለሽ? አሁን ላይ አጠገባችን አለ። አጠገባችን ዛሬ ምንድን ነው የምሰማው? የት ደግሞ የት ነው? እሱ እኮ የማይታይ የማይዳሰስ ነው። ሁሌም ግን በአጠገባችን ነው። አሁንም ከጎናችን ነው ያለው። እንዲህ የሚባል ነገር አለ አንቺ? ዛሬ ምንድን ነው የት አለ? እንዴት አለ? እኔ ጓደኛ አልፈልግም። እኔ ብቸኛ መሆን የምፈልገው ጓደኛ የሚባል አልፈልግም። እኔ ጓደኛ የሚባል አልፈልግም። እሱ እኮ ጓደኛች አይደለም፣ አባትሽ ነው፣ አማካሪሽ ነው፣ ብዙ ነገርሽ ነው። ገባሽ? ካለሽበት መከራ እኔንም ካለሽበት ያወጣናል። አይሻ እንደዚህ አይሻ ሰላማዊ